ዛሬ ስለ እርግማን ልነግራችሁ ነው የመጣሁት። ኦንዳይንስ ከርስ ወይም የኦንዳይንስ እርግማን ይባላል። ዛሬ ልነግራችሁ የመጣሁት ነገር ማለት ነው። አንድ ፓራሴልሲየስ የሚባል የፋዘር ኦፍ ቶክሲኮሎጂ ይባላል ይሄ ሰውዬ እና እሱ የሆነ ሰዓት የጻፈው አልኪሚ ኢሽ የሆነ መጽሐፍ ነው። የዚህ ነገር በጣም ብዙ ቨርዥን ኦፍ ስቶሪስ አሉት። ግን አንደኛው ስቶሪ ምንድን ነው? ከውሃ ጋር ተያይዘው ያሉ ስፒሪቶች መሀል ናት እንግዲህ ኦንዳይን የምትባለው ነገር ማለት ነው። እሷ እንግዲህ ለዘላለም ለመኖር ኢሞርታል ለመሆን ከሰው ጋር መጋባት አለባት። እሷን ያገባት ሰው ግን ለእሷ በጣም ታማኝ መሆን አለበት። ተሳስቶ ቺት ካደረገባት ትረግመዋለች። ምን ብላ ነው የምትረግመው? ነቅታ እያለ መተንፈስ ትችላለን፣ ስትተኛ ግን መተንፈስ ትረሳል። በቃ እርግማኑ ይሄ። ወደ ኒውሮ ሰርጀሪ ስንመለስ ማለት ነው ታካሚዎቻችንም እንደዛ ነው የሚሆኑት። ሲነቁ ራሳቸውን ሲያውቁ ይተነፍሳሉ፣ መተንፈስ አይረሱም። ልክ ሲተኙ ግን መተንፈስ ይረሳሉ። ችግሩን መሰላችሁ? እቺ የምታዩት ክፍል ሜዱላ የሚባለው የአንጎላችን ክፍል ጋር ማለት ነው የመተንፈሻ ሴንተር ኖርማሊ አንኮንሸስሊ ነው የሚተነፈሰው ያ ክፍል። እኛ አወቅንም አላወቅንም መተንፈሱ አይቀርም። ግን እንደዚህ አይነት ችግር ያለባቸው ሰዎች አንዳንዶቹ ከአፈጣጠር ችግር ኮንጀናይታል ሊሆን ይችላል። አንዳንዶቹ ደግሞ ትልቅም ሆነው ስትሮክ፣ አንዳንዴ እጢም ሆነው ከኦፕሬሽን በኋላ ይችኛዋ የሜዱላ ክፍል ስትጎዳ እንግዲህ ሰዎች መተንፈስ ይረሳሉ ማለት ነው ማታ ማታ በተለይ። ጥሩነቱ ምን መሰላችሁ? ይሄ ነገር ብዙ ሰው ላይ አይታይም። ምክንያቱም ከታየ የሚደረገው ነገር እነዚህ ሰዎች እንግዲህ መተንፈሻ ማሽን ላይ አስቀምጦ ቁጭ ማለት ነው። ሌላ ምንም አማራጭ የሚባል አይነት ሕክምና አይኖርም። ስለዚህ እንግዲህ ጥሩነቱ ብዙ ሰዎች ላይ አይታይም። ግን የኦንዳይን እርግማን ወይ ኦንዳይን ከርስ ይሄ ነው።